ሮማን እኔ እኮ ነኝ። ቢሆንስ ሮማን ደህና ነህ? አዎ አሁን ደህና ኮካ አመሰግናለሁ በጣም። እሺ ሌላም አለ። ምንድን ነው? ወይ ይቅርታ ዴቭ፣ ሰላም ኪንጎ ነው ዴቭ። አዲየን ጥራልኝ ብሎኝ ነው። እሺ መጣሁ፣ በቃ ሂድ። ሮማኒ ሁሌ እንደዚህ ሳቂልኝ፣ ሲከፋሽ እኮ አልወድም። እሺ አባ መጥቻለሁ እኮ አባቴ መጥቻለሁ። አባቴ መጥቻለሁ። አባቴ አላጠፋ ያለበት ስሜት ደግሞ በደንብ ይገባኛል። በጣም ማመናቸው እኔ ያልገባኝ እንጂ አባባይ ነው ለኔ። አባቴ ከድሮ ጀምሮ ለኔ ከአባትም በላይ አውቃለሁ። ቤኪ በዚህ ሰዓት እንደዚህ አይነት ነገር መፈጠሩ በጣም ከባድ ነው። ግን ቤኪ ለእናትህ ማሰብ አለብህ። እናትህ ከሱ ሁሉ ጊዜ በኋላ ደህና ከሆነች በኋላ በአባባ ምክንያት ደግሞ አንድ ነገር ራሷ ላይ እንዳታደርግ አንተ መጠንከር አለብህ። ሮማን እና እሹ ክላስ ውስጥ ተቀምጠው እንግዲህ የፍቅር እናት ደርሳባቸዋለች። ምን እየሰራችሁ ነው ሮማን እያለቻት ነበረ። ከዚህ ቀደም እንግዲህ ዴቭና አዴ ነበሩ እዚች ክላስ ውስጥ የሚቀመጡትና የሚተኙት እና ደግሞ ፍቅር አታስቀምጣቸውም ነበረ። ፍቅር እንግዲህ የድሮዋ ጸባዋ ተመልሷል። አዴን እንደምታሰቃያት ሁሉ አሁን ደግሞ ወደ ሮማን ተመልሳለች ማለት ነው። ጸባዋ ተመልሶ መጥቷል ማለት ነው። እንግዲህ በገጠር እና አሹ ነበሩ። ያው ነገሩን ሲሰሙ ወደ ከተማ ተመልሰዋል ማለት ነው። ባቡሬ እናቱ ደህና ስትሆንለት አባቱን አጥቷል። አባቱ ደህና የሆኑ ጊዜ እናቱ ነገር የማትለው ነበረ። ያው ሜዳውን እኔ እብድ ነኝ እያለች ነበረ። ነገር ግን አሁን ደግሞ አባቱ ጥሎ ሲሄድ እናቱ ደህና ሆነችለት። እናቱ ደህና ሲሆን አባቱ ጥሎት መሄዱ በጣም የሚያሳዝን ነው እና የፍቅር እናት በጣም ገርሞታል። አሹ ክላስ ውስጥ ተቀምጦ ቸኮሌትና ምሪንዳ እየሰጣት በጣም ተገርማለች። ዴቭና አዴ እንግዲህ በውጭ ነው የሚገናኙትም አልፎ አልፎ ነው፣ እንደ በፊቱ አይደሉም። በጣም አዝናለች አዴ። አባቴን ኤልኝ አባቴን ተቆጣጠር የለኝ ብላት የሄደችው ምጥኔ ለአዴ ነበረ። አዴ ምንም ማድረግ አልቻለችም። እንግዲህ በብስጭት ልጁንም ሳያያት ልጁም እስከዛሬ ያለውን ሚስጥር ሳይነግራት መሄዱ በጣም ያሳዝናል። ልጁ እንግዲህ ምንም የምታውቀው ነገር የለም። ባቡሬ ወንድሟ እንደሆነ የመጀመሪያ ሚስቱ የባቡሬ እናት እንደሆነች ምንም የምታውቀው ነገር የለም። ምንም አልነገራትም። እንግዲህ ሚስጥሩን የምታውቀው ሊሊ ናት። ይህን ሁሉ ሚስጥር እንዲወጣ ያደረገችው እሷ ናት ማለት ነው። እንግዲህ አባቱን አውቋል። አባቱ መሆኑን አውቋል። ከልጅነት ጀምሮ ያሳደገኝ እሱ ነው እንደ አባት ሆኖ፣ ነገር ግን አባቴ መሆኑን እስካሁን ድረስ አላውቅም ነበር ነው ያለው። እንግዲህ ባቡርና ሊሊ ወደ ፍቅር እየሄዱ ነው። ያው ቀስ ቀስ እያሉ እስከዛሬ አትጠጋውም ነበረ፣ አትተሻሸውም ነበር። አሁን ግን እሱም ያቅፋት የመር እሷም ታቅፈዋለች፣ እሱም ያቅፋታል እና ቀስ ቀስ እያሉ ወደ ፍቅር እየገቡ ነው ማለት ነው። እንግዲህ ቅልጥ ያለ ፍቅር ይሆናል። ኤላ ሲመጣ ምንም የሚያገኘው ነገር የለም። እንደውም ቀኑ ረፍዶ መሽቶ ነው እንጂ የሚያገኘው፣ ሁለተኛ ቢመለስም አያገኛትም ማለት ነው ሊሊን። አዴና ዴቭ በጣም ችግር ውስጥ ገብተዋል። አሁን ደግሞ ሁለቱ ለማለያየት ገንዘብ አስገቢልኝ ብላ አስገብታላታለች። እንግዲህ በጣም ብዙ ብር ነው ያስገባችላት። አታለያያቸውም። እሷ ገንዘብ ለማግኘት ስለሆነ የምትፈልገው የሰውን
ደካማ ጎኑን እያጠናች ነው የምትቀበለው ብር። እንግዲህ ብርና ቤዛ በቃ አብረው የተሰሩ ነው የሚመስሉት። ከዛም ብላ ከዛም በቀን ሳታገኝ ብር ሳታገኝ አትውልም። በቃ ያንቀዠቅዣታል። እናቴ ታማለች፣ ወይም ደግሞ ቤት የተወሰደ፣ ወይም ደግሞ ቤቴ በአራት ተበድሯል፣ ወይም ደግሞ ወንድሜ ታስሮ እማስወጣበት አጣሁ ብላ በቃ እማትለው ነገር የለም። ቤዛና ብር አብረው ነው የተሰሩት ማለት ነው። በፍጹም እንደው ከዛም ከአንዱ ብታጣ ከአንዱ አታጣም፣ ከአንዱ ብታጣ ከአንዱ እንደምንም ብላ ገንዘብ ለማግኘት የማታደርገው ነገር፣ የማፈነቅለው ነገር፣ የማታግደው ነገር የለም ማለት ነው። እንግዲህ ድራማ ነው፣ ግን በጣም አብዝተውታል ማለት ያበዙበት ምክንያት እንደዚህም ልክ በቃ ሰውየው እንደሞተ አድርገው በተለይ የባቡሬ እናት እና ምጥኔ በጣም በዛ አድርገውታል። ከዚህም በላይ እንደውም አንድ ሰው ሲሞት እንደዚህ እንኳን አይለቀስለትም ማለት ነው። ትክክለኛ ሞት ቢመጣ እንኳን እንደዚህ አይለቀስለትም እና በጣም በዛ አድርገውት ነበረ። እኔ አልፎ አልፎ ነው ያየሁት። ለቅሶ አልወድም፣ ፈጣሪ ሆይ ቅር በለኝ እንደሚባለው እንግዲህ ሮማን እና ሩታ እየተፎካከሩ ነው። ሮማን ትወደዋለች፣ አሹን በጣም ነው የምትወደው። ነገር ግን ፍቅሯን ገልጻ አልነገረችውም። ሩታ ትወደዋለች አሁንም፣ እሷም ገልጻ አልነገረችውም እንደምትወደው። እሱ ደግሞ አሹ ደግሞ የሚወደው ሮማንን ነው። ሮማንን ከልጅነቷ ጀምሬ እወዳታለሁ፣ አብረን ነው ያደግነው። ስለዚህ እኔ ሮማንን የሚናገርብኝ ሰው አልወድም ይላል። ነገር ግን ሮማን ደግሞ ሩታን ይቅርታ ማለት አለብኝ ሳልነግራት ስለወጣሁ፣ በጣም ጥሩ ልጅ ናት፣ እኔ ማያት እንደ እህቴ ነው። ስለዚህ እሷን አስከፋሁ ማለት እኔ ተከፋሁ ማለት ነው እያለ ሲላት በጣም ተናደደች እና ከስሩ ብድግ ብላ ሄደች ማለት ነው። ሮማን ፍቅሯን ብገልጽለት እኮ ይሄን ያህል ሩታም ታርፍ ነበረ። ነገር ግን እስካሁን ምንም የገለጸችለት ነገር የለም። ብቻ ሲያጫውታት ትስቃለች፣ ደስ ይላታል። ደግሞ ሩታ ስመጣ ደግሞ በጣም ይከፋታል። ስሮ ስትጠጋ በጣም ነው የሚከፋት፣ ከዛም በላይ ማለት ነው። እንግዲህ ፍቅር ሆዷን አሟት ነበረ። ለምንድን ነው የተቀመጥሽው? ለምን ተኛሽ? ሆዴን እኮ አሞኝ ነው። ሴት ሊያድልሽ እንዴ? ለምን እንደዚህ ታደርጊኛለሽ? በፍጹም እንድትጋደሚና እዚህ የማንም ጥርቅም መጥቶ ቤት ውስጥ እንዲጠራቀም አልፈልግም። ለስራ ነው የመጣሽው፣ ተነሺ ስሪ እያለች ስጨቀጭቃት የግድ አስነስታ ወደ ስራ ወሰደቻት። ቤቱ ተወልውሏል፣ ተጠርጓል። ነገር ግን እሷ ደግመሽ ደጋግመሽ አጽጁ በማለት ከክፍሏ አስወጥታት ወደ ስራ ወሰደቻት ማለት ነው። እንግዲህ እዛ እየሰራችው ያለች እናትየዋ ያው በጣም የሚገርመው ነገር እኔ እያሳዘነኝ የመጣው የአዴና የዴቭ ነው። ዴቭ ለቤተሰቦቹ እስካሁን ድረስ ምንም ያለው ነገር የለም። እሷም ምንም ተካግዛለኝ ማለት ልባ ሁለት ሆኗል። አዴ ጠንክራ አትይዘው ስለ ቤተሰቦቹ ምንም የምታውቀው ነገር የለም። ይቀበሏት አይቀበሏት ምንም የምታውቀው ነገር የለም። እሱም ደግሞ ለቤተሰቦቹ አይናገር የሚከፉ መሰለው እና ደግሞ ከሷም ሆነ ከሱ የሚጣሉ መሰለው እና በጣም ግራ ገብቶታል ማለት ነው። እንግዲህ ወደፊት የሚፈጠረውን እናያለን። ሊሊ በጣም ትወደዋለች። እንግዲህ ዴቭን እና አደይን ለማለያየት በጣም ብዙ ገንዘብ ከፍላለች። ተዚህ ቀደምም ለዳይመንድ ሰጥተው ነበረ። ምንም ያደረገው ነገር የለም። ዳይመንድ ምንም አልሰራላትም። ብሯን በልቶ ቀርቷል ማለት ነው። አሁን ደግሞ ቤዛ ደግሞ የተወሰነ ማለያየቷ አይቀርም። ያው እንግዲህ ስለለመዷት ምንም ለሷ ስጋትም አይገባቸውም።
ያው ታቋት የለ ብለው ዝም ነው የሚሏት። እንዴት አይጣሉላትም መስሏት ነው እንጂ ሊሊ እንግዲህ ትቀጥልበት። ያን ሁሉ ሳቅ፣ ያን ሁሉ መከራ፣ ያን ሁሉ ችግር አልፋ እንግዲህ ከባቡሬ ጋር ትፋቀር የምትሉ ማለት ፍቅር ጀምሮ የምትሉ ከታች ኮመንት ላይ ጻፉልኝ፣ ከኮመንት መስጫው ላይ ጻፉልኝ ማለት ነው። እኔ ቢጀምሩና አብረው ቢሆኑ ቢፋቀሩ አብረው ቢዋደዱ ደስ ይለኛል። ምጥኔና ኪንጎ እንግዲህ ከእንግዲህ ወደ አይለያዩም ማለት አባቷ ዘላለም ስለተለየባት ግዴታ ምጥኔ ከኪንጎ ጋር አብረው አይለያዩም ማለት ነው። እሱም አይተዋትም ከእንግዲህ ወደ ምንም አይልም። ዴቭና አደይ ምስኪኖች በጣም ያሳዝናሉ።